ነው ፊደል ውስጥ ነው በቃል ውስጥ ሳይሆን ፊደል ውስጥ ነው የሚገኘው መዱ ማለት ነው ሙሽበዕ ነው ማለት እንግዲህ ይሳባል በጣም አጥግበን እንስበዋለን ማለት ነው ጀዋብ እሱ ማን ነው ከተባለ هو እሱኮ አንዩጀረ መገኘቱ ነው ሐርፉን አንድ ፊደል ይገኛል ያ ፊደል ደግሞ في فواتح السور የሱራዎች መክፈቻ ላይ አሊፍ ላም ሚም ኑን ሷድ እንደዚህ የሱራዎች መክፈቻ ላይ መግቢያ ላይ ማለት ነው ፊደል ይገኛል ምን አይነት ፊደል ሂጃኡሁ የዛ ፊደል መገንቢያዎቹ يعني መገንቢያ ፊደላቶቹ ማለት ነው ثلاثه احرف ከሶስት ፊደል የተቀናጀ ነው ማለት ነው ከሶስት ፊደል የተቀናጀ ነው ለምሳሌ አሊፍ ለማለት አሊፍ ስንት ፊደል አለ ሶስት ፊደል አለ ማለት ነው ሷድ ለማለት ሷድ ሶስት ፊደል አለ ሷድ ፈትሐ አለ አሊፍ ስኩን አለ ዳል ስኩን አለ ሷድ ሶስት ፊደል አለ ማለት ነው ያን ፊደል ለማንበብ ሶስት ፊደል እንጠቀማለን አውሰጡሃ ከነዛ ፊደላቶች መካከል ደግሞ የተገነባባቸው ፊደላቶች በመካከል ላይ ያለው ሐርፉ መድን የመድ ፊደል ነው የመድ ፊደል ለምሳሌ ሷድ ስንል ሷድ ሚለው ከሶስት ፊደል ነው የተገነባው ከሷድ ፈትሐ አሊፍ ስኩን ዳል ከሶስት ፊደል ነው የተገነባው ከነዚህ ከተገነባባቸው ሶስቱ ፊደላቶች ደግሞ መካከል በመሃል ያለው ፊደል የመድ ፊደል ነው ማለት ነው ሷድ ስንል አሊፍ ስኩን አለ ለምን ሷድ ፈትሐ ነው ቀጥሎ ያለው ደግሞ አሊፍ ስኩን ነው ማለት ነው ይዘውታ ተቀበሉስ نعم በመሃል ያለው የመድ ፊደል ነው ማለት ነው والثالث ቀጥሎ ያለው ደግሞ ሳኪን ስኩን ነው ሷድ ይሄው ዳል ስኩን ነው እሺ فإن أدغم الحرف الذي بعد حرف المد كان مثقلا فإن أدغم كتجفلك الحرف الذي يعني فيدل كتجفلك بعد حرف المد የመጨረሻው ስኩን የሆነው ፊደል ያልነው ቀደም ከመዱ መሃል ላይ ካለው መድ ፊደል በኋላ የመጣው የሆነው ፊደል ከተጨፈለቀ ካነ ሙሰቀለን نعم يا مد حرف يعني مد اللازم الحرفي مثقل ይባላል ወይም مد اللازم المثقل الحرفي ይባላል ማለት ነው مد اللازم المثقل الحرفي ይባላል نحو ለምሳሌ እናንሳ አሊፍ ላም ሚም ስንል አሊፍ ታውት መድ የለበትም አሊፍ በሶስት ፊደል ነው የተገነባው ግን በመሃል ከሶስት ፊደላቶች መሃል ላይ ያለው ፊደል ምንድነው እንግዲህ የመድ ፊደል ስላልሆነ መድ የለበትም ግን ላም ሚለው የመድ ፊደል አለው በመሃል ላይ ማለት ላም ፈትሐ አለች አሊፍ ስኩን አለ ሚም ስኩን አለ የመድ ፊደል አለ አሊፍ ማለት ነው ከአሊፍ ስኩን በኋላ የመጣው ከመዱ ፊደል በኋላ የመጣው ማን ነው ሚም ነው ላም ሚም ነው ማለት ነው መጨረሻ ላይ ያለው ይሄ መጨረሻ ላይ ያለው ሚም ደግሞ ተጨፈለቀ በማን ቀጥሎ በመጣው ትልቁ ሚም አሊፍ ላም ሚም ተጨፍልቋል ማለት ነው ስለዚህ ስለተጨፈለቀ ሚሙ እቺ ላም ስንል ምን ስባው መዱ ላዚሙል ሙተቀሉል ሐርፊ ይባላል ለምን መጨረሻው ሙሸድ ከመዱ ቀጥሎ ያለው ምንድነው ሸዳ ነውና ከመዱ ቀጥሎ ያለው ሸዳ ነውና ወኢለም ይድገም ግን ካልተጨፈለቀ ከመዱ ቀጥሎ ያለው ፊደል ካነ ሙኸፈፋ መዱ ላዚሙል ሙኸፈፉል ሐርፊ ይሆናል ማለት ነው ሸዳ የሌለው ማለት ነሑ ሷድ የመዱ ፊደል እዚህ ውስጥ ማን ነው አሊፍ ነው ከአሊፍ ቀጥሎ ያለው ዳል ነው ዳል ሸዳ የለውም ስለዚህ መዱ ምንድነው መዱ ላዚሙል ሙኸፈፉል ሐርፊ ይሆናል ማለት ነው ስለዚህ መዱ ላዚሙል ሐርፊዩል ሙሽባዕ የሚባለው ለሁለት ይከፈላል መዱ ላዚሙል ሙሰቀሉል ሐርፊዩል ሙሽባዕ አለ መዱ ላዚሙል ሙኸፈፉል ሐርፊዩል ሙሽባዕ አለ ማለት ነው ኑን ስንልም እንደዛው ዋው ስኩን ናት የመዱ ፊደል ከዋው ስኩን በኋላ የመጣው ኑን ነው ይሄ ኑን ደግሞ ሸዳ አይደለም ስለዚህ መዱ ላዚሙል ሙኸፈፉል ሐርፊዩል ሙሽባዕ ነው የሚባለው ቃፍ ስንልም እንደዛው ወማ አሽበህ ذلك የመሳሰሉት በነገራችን ላይ መድ ላዚሙል ሐርፊይ አልሙሽባዕ የተባለው ሙሰቀሉንም ወከዛሊከ ሙኸፈፉንም ጨምረን ማለት ነው አንድ ላይ 8 ፊደላቶች ናቸው ከነዛ ከ8ቱ ፊደላቶች መካከል አራቱ
ለነሱ የመድ ፊደል የሚባለው ወይ በመሃላቸው ያለው የመድ ፊደል አሊፍ ነው እነሱም ደግሞ ሷድ ስትል ያለው ይመስል ካፍ ስትል ያለው ቃፍ ስትል ያለው ላም አሊፍ ላም ስንል ያለው ይሄኛው ምንድነው እንግዲህ አራቱ ፊደላቶች ላይ በመሃከላቸው ያለው ማን ነው አሊፍ ነው ማለት ነው ወከዛሊከ ደግሞ نعم በመካከላቸው ያ ያለባቸው ደግሞ ሁለት ናቸው እነሱም ደግሞ ሚም ሚለው ነው አሊፍ ላም ሚም ስንል ማለት ነው ወከዛሊከ ደግሞ ሲን ሚለው ያሲን ስንል ያለው ማለት ነው نعم በመካከላቸው ላይ ደግሞ ዋው ያለባቸው አንድ ነው እሱም ደግሞ ኑን የሚለው ነው እነዚህ ስምንቱ ፊደላቶች ኑን ሚለው ያሲን የሚለው አሊፍ ላም ሚም ሚለው ሁለቱም ወከዛሊከ ደግሞ ካፍ ሚለው ቃፍ ሚለው ሷድ ሚለው ካፍ ሚለው ካፍ ሀ ያ ዐይን ሷድ ሚለው እነዚህ ማለት ነው እነዚህ ስምንቱ ፊደላቶች አጥግበን ነው የምንስባቸው ማለት ነው መደላዚም ናቸው መደላዚም الحرفي አለ ከነሱ መካከል መደላዚም المثقل الحرفي አለ ከነሱ መካከል ደግሞ መደላዚም المخفف الحرفي አለ ማለት ነው نعم سؤال كم حروف المد اللازم الحرفي كم ስንት ናቸው حروف المد اللازم الحرفي የመድ اللازم الحرفي ፊደላቶች ስንት ናቸው የ8 ናቸው 8 احرف 8 ፊደላቶች ናቸው يجمعوا كيسبسባቸዋል قولك ይሄ ንግግር نقص عسلكم እነዚህ ናቸው نقص عسلكم አንዳንድ ዑለማዎች ደግሞ كم عسل نقص ይላሉ كم عسل نقص ስንል ኑን قاف صاد አለ عسلكم ስንል عين አለ كاف ها يا عين ስንል ያለው ማለት ነው ሲን አለ ያሲን ስንል ያለው ማለት ነው ላም አለ አሊፍ ላም ሚም ስንል ያለው ማለት ነው ካፍ አለ ካፍ ያ ዐይን ሷድ ስንል ያለው ማለት ነው ሚም አለ አሊፍ ላም ሚም ስንል ያለው ማለት ነው للالف منها ከነዚህ ስምንቱ ፊደላቶች መካከል በመሃላቸው ላይ አሊፍ ያለባቸው 4 احرف አራት ናቸው وهي النسم صاد ስንል ያለው ከሷድ ቀጥሎ ያለው ማን ነው አሊፍ ነው ማለት ነው صاد በሷድና በዳል መሃል ያለው ማለት ነው ካፍ ስንልም ደግሞ በካፍና በፋ መካከል ያለው አሊፍ ነው نعم صاد من فاتحة مريم سورة مريم صاد ስንከፍት وكذلك ደግሞ سورة الصاد صاد ስንከፍት ማለት ነው يعني كاف ስንል ያለው ደግሞ من فاتحة سورة مريم يعني كافنا صاد كاف ها يا عين صاد አይደለም ነው ሷድና ካፍ አንድ ላይ يعني ሱረቱ መርየም ላይ ያሉ መጀመሪያው ላይ ማለት ነው ቃፍ ሚለው ደግሞ نعم ቃፍ ላይ አለ ቃፍ من فاتحة الشورى يعني عين سين قاف ስንል ሱረቱ ሹራ ላይ ማለት ነው ላም ሚለው ደግሞ من الف لام ميم ብዙ ናቸው አሊፍ ላም ሚሞች ألف لام ميم وكذلك ألف لام ميم را سنلم يا مساسل وللياء حرفان በመካከላቸው ያ ያለችባቸው ደግሞ ሁለት ፊደላቶች ናቸው ሚም አንዷ ሚም ናት ሚን ከዚህኛው ቃል ውስጥ አሊፍ ላም ሚም ከሚለው ቃል ውስጥ ሁለተኛዋ ሲን ናት ያሲን ከሚለው ቃል ውስጥ طاسين ከሚለው ቃል ውስጥ وللواو حرف واحد በመካከላቸው ላይ ዋው ያለባቸው ደግሞ አንድ ነው እሱም ደግሞ ኑን የሚለው ነው يعني ሱረቱ القلم ላይ ማለት ነው فقط الصاد ብቻ ናት فهذه السبعه እነዚህ ሰባታቸው تمد مدا مشبعا የጠገበ የሆነ መድ ይሳባሉ ቢላ ነዓም ኺላፊን ያለምንም ጭቅጭቅ ማለት ነው የጠገበ የሆነ መድ ሲባል 6 ነው ከ6 በላይ መድ የለም መቼም ማለት ነው واما العين ግን ከነዚህ 8 ሆና አይንማ من فاتحة مريم والشورى سورة مريم سنكفت كاف ها يا عين صاد ስንል ያለውና
وكذلك سورة الشورى ደግሞ عين سين قاف ስንል ያለው ማለት ነው ናም እነዚህ ሁለታቸው አይኖች ففيها وجهان ሁለት አይነት ቀውሎች አሉ አልመዱ በደንብ መሳብ የሚሉ ዑለማዎች አሉ ثلاث الفات ሶስት አሊፎች ማለት ነው ስድስት ሐረካ መሳብ የሚሉ አሉ ወተወሱጡ አሊፋኒ አራት ሐረካ ማለት ነው አራት ሐረካ መሳብ አለበት የሚሉ አሉ አንዳንዶች ደግሞ ሁለት ሐረካ መሳብ አለበት የሚሉ አሉ ግን ወልመዱ አሽሃሩ ስድስት ሐረካ መሳቡ ይልቅ የገነነ የዑለማዎች ቀውል ነው ይላል ሱአል ማሚቅዳሩ መዲ ስንት ሐረካ ነው የሚሳበው ይሄኛው مد اللازم الحرفي المشبع ማለት ነው ሙሸቀሉም ይሁን ሙኸፈፉ ስንት ነው የሚሳበው مدهم የሚሳበው ثلاث الفات ሶስት አሊፎች ስድስት ሐረካ ማለት ነው بست حركات ስድስት ሐረካዎች ይሳባል سؤال ጥያቄ ما هو المد اللازم المخفف الحرفي مد اللازم المخفف الحرفي የሚባለው ማን ነው يعني ከመዱ ፊደል በኋላ ምን የለም ከመዱ ፊደል በኋላ ሸዳ የለም ማለት ነው جواب هو السكو ما كان የሆነው መድ ነው الحرف فيه على حرفين ፊደሉ ሁለት ፊደል ነው ያለበት ፊደሉ ሁለት ፊደል ነው ያለበት ማለት ነው ከዛ ላይ ሸዳም የለም ስኩንም የለም የሚከተለው ከሁለቱ ፊደላቶች መካከል አንዱ የመድ ፊደል ነው ከሁለቱ ፊደላቶች መካከል አንዱ የመድ ፊደል ነው ከዛ ከመዱ ፊደል በኋላ ደግሞ የሚመጣ ስኩንም የለም ሸዳም የለም ማለት ነው ይሄ መድ ላዚም المخفف الحرفي ይባላል ማለት ነው መድ ላዚም المخفف الحرفي ይባላል ምን አይባልም ግን ሙሽበዕ አይባልም ያኛው መድ ላዚም المخفف الحرفي ብንለው ሙሽበዕ ብንለውም እንኳን ይሄኛው ግን ሙሽበዕ አንለውም ማለት ነው سؤال كم حروف وسنت አይነት ፊደላቶች ናቸው እንደዚህ አይነቶቹ ማለት በሁለት ፊደል የሚገነቡ ከሁለቱ ፊደላቶች መካከል አንዱ የመድ ፊደል ነው ከዛ ቀጥሎ ስኩን አይከተለውም ወይም ደግሞ ሸዳ አይከተለውም የተባሉ ስንት ፊደል ናቸው جواب حروف 5 ናቸው يجمعها يسبسባቸዋል لفظ حي طهور حي طهور የሚለው حي طهور ነው حي طهور حي طهور የሚለው ማለት ነው እነዚህ ናቸው فمثال الحاء الى حاء ምሳሌ حاميم ሚለው ነው وكذلك ومثال الياء الى يا ደግሞ ياسين ሚለው ነው ومثال الطاء الى طاء ደግሞ مع مثال الهاء كهاء ጋር طه ومثال الراء الى راء ደግሞ ምሳሌ الف لام را ሚለው ነው ማለት ነው እነዚህ ስድስቱ ፊደላቶች ከሁለት ፊደል ነው ሐ ስንል ከሐ እና ከአሊፍ ነው የተመሰረተችው ያ ስንል ከያ እና ከአሊፍ ነው የተመሰረተችው ጣ ስንል ከጣ እና ከአሊፍ ነው የተመሰረተችው ሃም እንደዛው ከሃና ከአሊፍ ራም እንደዛው ከራና ከአሊፍ ነው የተመሰረተችው ማለት ነው ስለዚህ እነዚህ ፊደላቶች እንግዲህ አንድ ነው የመድ ፊደል አለባቸው ከዛ ቀጥሎ ምን የለባቸውም ስኩን የለባቸውም ሌላ ሸዳ የለባቸውም ማለት ነው እሺ سؤال على كم حرف حركة مده سنت حركة ነው ምን ስባቸው እነዚህኛዎቹ جواب مده على حركة ሁለት حركة ነው ምን ስባቸው حاميم ሐ ካልክ በኋላ ሚም ሚለውን ሐ ያልክበት እሷን የሳብክበት ሶስት እጥፍ ነው መስባው حاميم ያሲን طه እኩል መሳብ አለበት እዚህ ጋር አሊፍ ላም ራ በዚህ ልክ ማለት ነው نعم ስለዚህ ከፊደላቶች ጋር በተያያዘ ያለው መድ እንግዲህ በዚህ ልክ አይተናል يعني ከፊደላቶች ጋር በተያያዘ መዱል يعني መዱል ላዚሙል ሙኸፈፉል ሐርፊዩ አልሙሽበዕ ይባላል መዱል ላዚሙል ሙሰቀሉል ሐርፊዩል ሙሽበዕ ይባላል መዱል ላዚሙል ሙኸፈፉል ሐርፊይ ብቻ የሚባልም አለ ማለት ነው እንደ አጠቃላይ ደግሞ ጠቅለል ስናደርገው ፊደላቶች ማለት ነው እንደዚህ ፈዋቲህ ሱራ ላይ የሱራ መክፈቻ ላይ የሚመጡ ፊደላቶች ለስንት እናካፍላቸዋለን ለአራት እናካፍላቸዋለን በረጅሙ የሚሳቡ አሉ ሙተቀልም ይሁኑ ሙኸፈፍም ይሁኑ ሁለተኛ ደግሞ ከፈለክ ታሳጥራለህ ከፈለክ ደግሞ በረጅሙ ትስባለህ يعني 6 ሐረካት ትስባለህ ከፈለክ ደግሞ 4 ትስባለህ ከፈለክ ሁለትም ያሉ አሉ እሱም ደግሞ አይን ነው እንዲሁም ደግሞ ሁለት ሐረካ ብቻ የሚሳቡ አሉ ሶስተኛው ማለት ነው ሶስተኛው ሁለት ሐረካ ብቻ የሚሳብ አለ አራተኛውና የመጨረሻ ደግሞ ምንም ማይሳብ አለ ማለት ነው እሱም አሊፍ ነው አሊፍ ጭራሽ አይሳብም نعم እሺ كم حروف اللين ያሊን ፊደላቶች ስንት ናቸው كم حروف اللين ያሊን ፊደላቶች ስንት ናቸው እንግዲህ حروف المد ዋው አሊፍ ያ ናቸው በልቁ ዋው አሊፍ ያ ሳይሆን
ስኩን የሆኑ አንድ መስፈርታቸው ሁለተኛ ደግሞ ዋው ከሆነች ከበፊቷ ضمه የሆነ ያ ከሆነች ከበፊቷ ከስራ የሆነ አሊፍ ከሆነ ግን ከበፊቷ ምናምን የምትለው መስፈርት የለም ምክንያቱም ሁሌም ከበፊቱ ፈትሃ ነው የሚመጣውና ማለት ነው حروف اللين የሚባሉት ስንት ናቸው هما حرفان ሁለት ናቸው حروف اللين የሚባሉት الواو والياء ዋውና ያ ናቸው ግን መስፈርት አለባቸው بشرط سكونهما سكون መሆን አለባቸው አንዱ መስፈርት ሁለተኛው